በአፍሪካና በዓለም ተምሳሌት ሀገር እንድትሆን እየሰራ ያለ ፓርቲ ነው። ብልጽግና ፓርቲ ውለው ባደሩ እየተፈተነ ያለ ፓርቲ ነው። ብልጽግና ፓርቲ ፕሮጀክት ጀምሮ ፈጽሞ የሚፈጽም ግዙፍ ፓርቲ ነው። አካባቢው ጀግና ህዝብ ያለበትና ባለፉት ጊዜያት በተለይ በወያኔ ጦርነት ቀበሌያቸውን ሳያስደፍሩ ህዝባቸውን በማደራጀት የጠላትን ቅስም የሰበሩ አይበገሬነታቸውን ያስመሰከረ ህዝብ አካባቢ ነው። ወርቄ ዛሬም እንደ ትናንቱ ጽንፈኝነትን አምሮ በመጥላትና በመታገል ጠላትን ያርበደበደና አካባቢውን ሳያስደፍር የቆየ አካባቢ ነው። በጀግኖቹ ልጆቹ መስዋዕትነት አካባቢና ወረዳውን አድኗል። በትግሉ ሂደት በአመራሩ መሪነትና በህዝቡ አንድነት ታሪክ እየሰራ ያለ አካባቢ ነው። ስለሆነም የወርቄ ህዝብ ጀግና፣ አይበገሬ፣ ኩሩ፣ በለውጡ መንግስት ትልቅ እምነት ያለውና ሁሌም ከመንግስት ጎን በመቆም ታሪክ የሰራ ህዝብ ነው። ለዚህም የክልሉ መንግስት እውቅና ሰጥቶታል። በመልሶ ማቋቋም ግንባታ ትምህርት ቤት፣ የአርሶ አደር ማሰልጠኛ፣ የእንስሳት ክሊኒክ ከወያኔ ጦርነት በኋላ ገንብቶ አጠናቆ ለህዝብ አገልግሎት እንዲሰጥ አድርጓል። በተጨማሪም በዓለም ባንክ የገንዘብ ድጋፍ የመልሶ ማቋቋም ፕሮጀክት የቂንጦ ድቡስቃ እና ያያ ሆሞ ትምህርት ቤቶች መማሪያ ክፍልና የትምህርት ማበልጸጊያ ማዕከል ግንባታ በ44 ሚሊዮን ብር ግንባታው ተጠናቆ አገልግሎት እየሰጠ ይገኛል። በዚህ ዓመትም በፌዴራል ሲያሯሽ በጀት 224 ሚሊዮን 876 ሺህ ብር እየተሰራ የሚገኝ የመጠጥ ውሃ ግንባታ ወደ መጠናቀቅ ደረጃ ላይ ደርሷል። ግንባታው ተጨማሪ ስራዎችን በመጨመር በአጠቃላይ 257 ሚሊዮን 150 ሺህ በጀት ተይዞለታል። ለመጠጥ ውሃ ግንባታው የመጠጥ ውሃ ግንባታው ለያያ ሁሞ ቀበሌና ለ023 ያያ ቀበሌ ለሁለቱም ቀበሌ የሚያገለግል ባለ ብዙ መንደር የመጠጥ ውሃ ግንባታ ነው። መገን የራያ ልጅ መገን ጉራ ወርቄ የጀግኖቹ ቦታ ተመልከት እያለ 30 ተኩሱ 30 ሚሊዮን ማጌጫቸው ሞይዘር መጠጣቸው ወተት ዝናር ከወገባቸው ጠመንጃ ከትከሻቸው የማይለያቸው ፍቅርና ጀግንነት እንዲሁም መለያቸው ከሆኑት ህዝቦች መካከል በመገኘት መልእክት እንዳስተላልፍ እድል በማግኘቴ ኩራት ይሰማኛል። እጅግ በማከብረውና በመወደው ህዝብ መካከል እንዲህ ተገኝቼ ልዩ የሆነውን የምርጫ ቅስቀሳ ሳቀርብ ለቅስቀሳ ብቻ ሳይሆን እናንተ ሌላ ትመርጣላችሁ ብዬ ሳይሆን እንደው በአጋጣሚ እዚህ ተገኝቼ ይህንን መልእክት እንዳስተላልፍ በመጋበዜ ለኔ ትልቅ እድልና ትልቅ ኩራት ነው። እጅግ አድርጌ አመሰግናለሁ። እናንተ ራያዎች፣ የራያ መኩሪያዎች ጠላት ሲመጣ ጠላትን አንበርክካችሁ ታግላችሁ አሳፍራችሁ የምትመልሱ ለአማራ ክልል ደግሞ ደንበር ሆናችሁ ለአማራ ክልል ከአፋር ክልል ወንድሞቻችን ጋር የምታገናኙ እጅግ በሳሎቹና ተወዳጆቹ ከኛ ይልቅ ለወገኔ ከኛ ይልቅ ለእንግዳዬ ብላችሁ ያላችሁን አጉርሳችሁ አብልታችሁ አጠጥታችሁ አማራን የምታኮሩ ጀግኖች ናችሁና በእናንተ ሁሌም እንኮራለን። እጅግ መግለጽ የምፈልገው በተለያየ አካባቢም የእናንተን መገለጫ እንዲያውቁልኝ የምፈልገው ወገኖቼ ናችሁና ሁሌም በእናንተ እኮራለሁ።